ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች አሁን ስፖርት የሰአቱን ስፖርታዊ መረጃዎች ይዘን ቀርበናል። አብራችሁን ቆዩ። በዛሬው ፕሮግራማችን እጅግ በርካታና ትኩስ መረጃዎችን ይዘንላችሁ ቀርበናል። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ለብሪታንያ ደጋፊዎች የጠየቁት ይቅርታና ስለ ሩሲያ እገዳ የሰጡት አነጋጋሪ አስተያየት እናነሳለን። ካሪም ቤንዜማ ወደ አል ሂላል፣ ንጎሎ ካንቴ ወደ አውሮፓ ተመልሷል። ሌሎችም የዝውውር ዘገባዎች አሉ። በአርሰናል እና በባርሴሎና ቤት እየደረሱ አስከፊ የጉዳት ዜናዎች። በማንቸስተር ዩናይትድ ቤት ብሩኖ ፈርናንዴዝ እያሳየ ያለው የታሪክ ማህደር እና የማይክል ካሪክ አስገራሚ ጉዞ እናነሳለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቅድሚያም የፊፋና የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ በቅርቡ የኳታር ዓለም ዋንጫ አንድም የብሪታንያ ደጋፊ ያልታሰሩበት ሰላማዊ ውድድር ነበር ብለው በሰጡት አስተያየት ከፍተኛ ተቃውሞ ገጥሟቸው ነበር። አሁን ግን ፕሬዝዳንቱ አስተያየቱ የቀልድ ነበር፣ እነሱን ለማጥቃት ሳይሆን ሰላማዊነትን ለመግለጽ ነው ሲሉ ይቅርታ ጠይቀዋል። ሌላው አነጋጋሪ ጉዳይ ኢንፋንቲኖ የሩሲያ እገዳ እንዲነሳ መጠየቃቸው ነው። የዓለም እግር ኳስ የበላይ ፊፋ ሩሲያ ላይ የጣለውን የእግር ኳስ እገዳ ውሳኔ ሊያነሳ እንደሚችል ተሰምቷል። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ የመሩት ተቋም የሩሲያን እገዳ ለማንሳት መነጋገር እንዳለበት ገልጸዋል። ሩሲያ መታገዷ ያመጣው መፍትሄ የለም ሲሉ የተደመጡት ፕሬዝዳንት ጂያኒ ኢንፋንቲኖ የባሰ ብስጭትና ጥላቻን ፈጥሯል ብለዋል። ጂያኒ ኢንፋንቲኖ አክለውም የቱም አይነት ፖለቲካ ቢፈጠር እግር ኳስ የሀገራትን ግንኙነት መጠበቅ እንዳለበት ገልጸዋል። በሌላ በኩል ጂያኒ ኢንፋንቲኖ የትኛውም ሀገር ከእግር ኳስ አናግድም ሲሉ እስራኤል እንድትታገድ የቀረበውን ጥያቄ ተቃውመዋል። ሩሲያ ከዩክሬን ጋር የገባችውን ግጭት ተከትሎ ከ4 ዓመት በፊት ከእግር ኳስ መታገዷ ይታወሳል። በተመሳሳይ እስራኤል እንድትታገድ የቀረበውን ጥያቄም ውድቅ አድርገዋል። ተመልካቾቻችን ወደ ዝውውር መረጃዎች እናልፋለን። አል ኢትሃድ ጋር በነበረው አለመግባባት ምክንያት ክለቡን ለቆ የሊጉን መሪ አል ሂላል ለመቀላቀል ሙሉ ስምምነት ላይ መድረሱን ፋብሪዚዮ ሮማኖ ዘግቧል። ንጎሎ ካንቴ ወደ አውሮፓ እግር ኳስ ተመልሷል። የፈረንሳዩ የኳስ አውዳሚ ንጎሎ ካንቴ ለዓለም ዋንጫ ራሱን ብቁ ለማድረግ በ5 ሚሊዮን ዩሮ በቱርኩ ፌነርባቼ ፈርሟል። ቼልሲ የማማዱ ሳሩን የውሰት ውል በማቋረጥ ወደ ቡድኑ ሲመለስ፣ በሌላ በኩል ተከላካዩ አሮን አንዴት ወደ ስትራስቡርግ ልኳል። አዴማ ልክን አትሌቲኮ ማድሪድን ተቀላቅሏል። ካሌብ ሉዊስ ወደ ሼፊልድ ዩናይትድ በውሰት አቅንቷል። ቶተንሃም የ18 ዓመቱን ጄምስ ዊልሰንን ከአርሰናል ፉክክር ነጥቆ ማስፈረም ችሏል። አርሰናልም ታዳጊው ላይ ለማስፈረም ፉክክር ላይ የነበሩ ቢሆንም ቶተንሃም ግን የተሻለ ጥያቄ በማቅረብ ተጫዋቹን የግላቸው አድርገዋል። የአርሰናሉ አማካኝ ሚኬል ሜሪኖ በእግር ስብራት ምክንያት ከውድድር ዓመቱ ውጭ ሆኗል። ይህም የአርሰናልን አስቸኳይ ተቀያሪ እንዲፈልግ አስገድዶታል። ምንም እንኳን ሩበን ኔቬዝን ለማምጣት ቢሞክሩም ሳይሳካ ቀርቷል። አርቴታ እንደተናገሩት የሳካ ጉዳት ከባድ ባይሆንም ለነገው ጨዋታ መድረሱ ግን አጠራጣሪ ነው። ጄሚ ጊትነስ ጉዳት አጋጥሞታል። ለምን ያህል ጊዜ ከሜዳ እንደሚርቅ እንደማያውቁ አሰልጣኙ ጨምረው ተናግረዋል። ለእሱ በጣም አዝኛለሁ። ቋሚ ላደርገው ፈልጌ ነበር። እሱም ምን ማድረግ እንደሚችል እንዲያሳይ ፈልጌ ነበር። ጉዳቱ የከፋ እንደማይሆን ተስፋ አለኝ ሲሉ ተናግረዋል። በሌላ በኩል ስቲቮ በግል ጉዳይ አስቸጋሪ ጊዜ እያሳለፈ እንደሚገኝና ስለመመለሻው ጊዜ ጫና ሊያሳድርበት እንደማይፈልጉ ተናግረዋል። ትልቅ ጨዋታዎችን መጫወት ይችላሉ፣ ብቃታቸውን በደንብ ማሳየት ይችላሉ። ነገም ትልቅ ጨዋታ ይጠብቀናል ሲሉ የነገውን ጨዋታ ሊያሸንፉ እንደሚችሉ ተናግረዋል። ሊያምኖች ነገ በካራባኦ የግማሽ ጨዋታ ጥንካሬያቸው አሰላለፍ ይጠቀማሉ ተብሎ ይገመታል። ይህ ጨዋታ የዓመቱ ወሳኝ ጨዋታ እንደሆነ ያምናሉ። እናም አንድም ተጫዋች ማሳረፍ አይፈልጉም። ማርክ አንድሬ ተር ስቴገን ከ2 እስከ 3 ወራት ይርቃል። ኒኮ ዊሊያምስ እስከ 8 ሳምንት ከሜዳ እንደሚርቅ ታውቋል። ክሪስታል ፓላስ
ቀላቀል የነበረው ጂን ፊሊፕ ማቴታ በጉዳት ምክንያት ዝውውሩ ከሽፏል። ብሩኖ በፕሪሚየር ሊጉ 200 የግብ አስተዋጽኦ ጎል ሲደመር አሲስት ያደረገው ሁለተኛው ፈጣኑ አማካኝ ሆኗል። አሁን ላይ 103 ጎል እና 99 አሲስት አለው። አንድ አሲስት ብቻ ካደረገ ከጊግስ እና ከሮኒ በመቀጠል 100+100 ክለቡን የሚቀላቀል ታሪካዊ ተጫዋች ይሆናል። ጄሚ ካራገር ከ2 ዓመት በፊት እግር ኳስ ካስሜሮን ትተወዋለች ብሎ የነበረ ቢሆንም አሁን ግን እግር ኳስ እንዳልተወችው ታይቷል ሲል ይቅርታ በሚመስል መልኩ አድናቆቱን ገልጿል። ማይክል ካሪክ በማንቸስተር ዩናይትድ እያሳየ ያለው ውጤት አስገራሚ ነው። በአጭር ጊዜ ውስጥ አሞሪም ካመጣው ድል ጋር እኩል 3 ጨዋታዎችን አሸንፏል። ሮኒ ካሪክ በቋሚነት እንዲሾም ሲመኝ፣ ካራገር ግን የዋንጫ አሰልጣኝ አይደለም በሚል ይሞግታል። ታዳጊው በርናርዶ ሲልቫ ይህ የውድድር ዓመት በማንቸስተር ሲቲ የመጨረሻው ሊሆን እንደሚችል ፋብሪዚዮ ሮማኖ ዘግቧል። ውድ ተመልካቾቻችን ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ታሪክ ትልቁ አማካኝ ነው ብላችሁ ታስባላችሁ ወይስ አሁንም ከነ ጊግስ እና ፖል ስኮልስ በታች ነው? አስተያየታችሁን በኮሜንት መስጫ ላይ አስፍሩልን። በመጨረሻም አንድ እውነት ነግረናችሁ እናብቃ። በ1993-94 ኤሲ ሚላን ያስቆጠረው 36 ጎሎችን ብቻ ቢሆንም ሊጉን አሸንፏል። በዚያ የውድድር ዘመን በአንድ ጨዋታ ከ2 ጎል በላይ አስቆጥረው አያውቁም እና አስገራሚው ነገር በዚያ የውድድር ዘመን 9 ጨዋታዎችን 1-0 አሸንፈዋል። ክቡራን ተመልካቾቻችን ለአሁን ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበር። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። በቀጣይ ፕሮግራም እስክንገናኝ ቸር ያቆየን።